ከእውነታ ውጭ መሆን እክል ወይም ብሪፍ ሳይኮቲክ ዲስኦርደር የምንለው ነው። እንግዲህ በእኛ ተሞክሮ ብዙ ጊዜ በሌላም በጥናትም እንደተደረሰበት እንደዚህ አይነቱ ችግር ለአንድ ቀን ሊቆይ ይችላል፣ ግን በወር ጊዜ ውስጥ ሊጠፋ ይችላል። ብዙ ጊዜ ሰዎች የሆነ ከባድ የሆነ ውጥረት ውስጥ ሲገቡ፣ በጣም ያልጠበቁት ነገር ሲከሰትባቸው በዚህ አይነት ምላሽ ሊሰጡ ይችላሉ። ቅድም ያልናቸው ባለፈው ጊዜ ያልናቸው የስሜት ህዋሳት መዛባት፣ የስሜት ህዋሳት ስራ መዛባት፣ ሌላ ሰው አጠገባቸው ያለ ሰው የሚያየውን ነገር ያያሉ፣ በጆሮአቸውም ይሰማሉ ወዘተ። በጣም ይረባበሻሉ፣ ከመጠን በላይ ይረባበሻሉ፣ ራሳቸውን መቆጣጠር ያቅታቸዋል። ያ ለአንድ ቀን ብቻ ሊቆይ ይችላል አንዳንዱ ጋር ደግሞ እስከ ወር ድረስ ሊቆይ ይችላል። እሱም ያው ሕክምና አለው። እንደዚህ አይነት ነገርም እንዳለ ግንዛቤ እንድናደርግ። ሌላው ከወሊድ ጋር በተያያዘ የሚከሰቱ እናቶች እንደወለዱ ወይ በወለዱ በሶስተኛው ቀን ወይ ልክ እንደወለዱ እንደዚህ የአእምሮ መረባበሽ ይመጣባቸውና ራሳቸውን መቆጣጠር አይችሉ፣ ልጆቻቸውን ህፃናትን ሁሉ ሊጎዱ ስለሚችሉ እዚህ ላይ ጥንቃቄ ማድረግ ያስፈልጋል። በጣም ህክምና መሰጠት አለበት። ሌላው ከእድሜ ጋር በተያያዘ አዛውንቶች ላይ የሚታየው ዲሜንሺያ የሚባል ወይም ደግሞ የመርሳት በሽታ፣ ከመርሳት በሽታ ጋር የተያያዘ ነገር አለ። በዛም ጊዜ ጥርጣሬው ሰው ይከታተለኛል፣ ከዘራ ሁሉ ይዘው እዚህ አጠገብ ነው ያለው ብሎ ማባረር፣ ትላትል ነገር የሆነ ነገር አውሬ ገባ ብለው እንደዛ ቤተሰብ ብዙ ስቃይ ያያል። ይሄ የጃጀ ነው እርጅና ነው ምናምን ብለው መተው አያስፈልግም። ህክምና አለው፣ መታከም ያስፈልጋል። እርግጥ የመርሳት በሽታው ብዙ ጊዜ እኛ ሀገር ትኩረት አይሰጠውም። ያው የእድሜ ጉዳይ ነው በሚል ሰዎች ይጎዳሉ። ይህንም መረዳዳት። ከሚጥል በሽታ ጋር በተያያዘ የሚከሰቱ የአእምሮ ችግሮች አሉ። ልክ ባለፈው ጊዜ እንደተናገርነው የስኪዞፍሬኒያ በሽታ የሚመስል ነገር ይታያል። እሱም ለሚጥል በሽታ ብቻ መድኃኒት መስጠት ብቻ ሳይሆን ለዚሁም በሽታው በአንድ ላይ ህክምና አድርጎ መድኃኒት ተሰጥቶ የሚጥል በሽታ መድኃኒታቸውን በትክክል ሊወስዱ ይችላሉ። የአእምሮ ችግር ከተከሰተ ግን መድኃኒታቸውን ለሚጥል በሽታ የሚወሰደው መድኃኒቱን አይወስዱም፣ እምቢ ይላሉ። ግን አእምሮአቸውን ከታከመ መድኃኒታቸውን በትክክል ሊወስዱ ይችላሉ። ጤና ይስጥልኝ አድማጮቼ እና ተመልካቾቼ፣ እንደምናችሁ። በዛሬ ቀን ካለፈው ጊዜ ቪዲዮችን የቀጠለ ርዕስ ከእውነታ ውጭ የመሆን እክል ስኪዞፍሬኒያ ብለን አይተናል። በአሁን ደግሞ በዛሬው ቀን ለአጭር ጊዜ ተከስቶ የሚያልፍ ከእውነታ ውጭ የመሆን እክል ወይም ብሪፍ ሳይኮቲክ ዲስኦርደር የምንለው ነው። እንግዲህ በእኛ ተሞክሮ ብዙ ጊዜ በሌላም በጥናትም እንደተደረሰበት እንደዚህ አይነቱ ችግር ለአንድ ቀን ሊቆይ ይችላል፣ ግን በወር ጊዜ ውስጥ ሊጠፋ ይችላል። ብዙ ጊዜ ሰዎች የሆነ ከባድ የሆነ ውጥረት ውስጥ ሲገቡ፣ በጣም ያልጠበቁት ነገር ሲከሰትባቸው በዚህ አይነት ምላሽ ሊሰጡ ይችላሉ። ቅድም ያልናቸው ባለፈው ጊዜ ያልናቸው የስሜት ህዋሳት መዛባት፣ የስሜት ህዋሳት ስራ መዛባት፣ ሌላ ሰው አጠገባቸው ያለ ሰው የሚያየውን ነገር ያያሉ፣ በጆሮአቸውም ይሰማሉ ወዘተ። በጣም ይረባበሻሉ፣ ከመጠን በላይ ይረባበሻሉ፣ ራሳቸውን መቆጣጠር ያቅታቸዋል። ያ ለአንድ ቀን ብቻ ሊቆይ ይችላል አንዳንዱ ጋር ደግሞ እስከ ወር ድረስ ሊቆይ ይችላል። እሱም ያው ህክምና አለው። እንደዚህ አይነት ነገርም እንዳለ ግንዛቤ እንድናደርግ። ሌላው ከወሊድ ጋር በተያያዘ የሚከሰቱ እናቶች እንደወለዱ ወይ በወለዱ በሶስተኛው ቀን ወይ ልክ እንደወለዱ እንደዚህ የአእምሮ መረባበሽ ይመጣባቸውና ራሳቸውን መቆጣጠር አይችሉም። ልጆቻቸውን ህፃናትን ሁሉ ሊጎዱ ስለሚችሉ እዚህ ላይ ጥንቃቄ ማድረግ ያስፈልጋል። በጣም ህክምና መሰጠት አለበት። በቅርብ ራሱ ከጋንዲ ሆስፒታል ወደኛ መጣ የታከመች፣ አሁን ልጇንም በደንብ ትንከባከባለች። በጣም ተረባብሻ እስከ መታሰር ድረስ እየደረሰች ነበረች። ስለዚህ በአንዳንድ ሴቶች ላይ እንደዚህ አይነት ከእውነታ ውጭ የመሆን ትልቅ የአእምሮ መረበሽ እንደሚችል ልብ ይለዋል። ሌላው ከእድሜ ጋር በተያያዘ አዛውንቶች ላይ የሚታየው ዲሜንሺያ የሚባል ወይም ደግሞ የመርሳት በሽታ፣ ከመርሳት በሽታ ጋር የተያያዘ ነገር አለ። በዛም ጊዜም ጥርጣሬው ሰው ይከታተለኛል፣ ከዘራ ሁሉ ይዘው እዚህ አጠገብ ነው ያለው ብሎ ማባረር፣ ትላትል ነገር የሆነ ነገር አውሬ ገባ ብለው እንደዛ ቤተሰብ ብዙ ስቃይ ያያል። ይሄ የጃጀ ነው እርጅና ነው ምናምን ብለው መተው አያስፈልግም። ህክምና አለው፣ መታከም ያስፈልጋል። እርግጥ የመርሳት በሽታው
ብዙ ጊዜ እኛ ሀገር ትኩረት አይሰጠውም። ያው የእድሜ ጉዳይ ነው በሚል ሰዎች ይጎዳሉ። ይህንንም መረዳት ያስፈልጋል። ሌላ ከሚጥል በሽታ ጋር በተያያዘ የሚከሰቱ የአእምሮ ችግሮች አሉ። ልክ ባለፈው ጊዜ እንደተናገርነው የስኪዞፍሬኒያ በሽታ የሚመስል ነገር ይታያል። እሱም ለሚጥል በሽታ ብቻ መድኃኒት መስጠት ብቻ ሳይሆን ለዚሁም በሽታው ያው በአንድ ላይ ሕክምና አድርጎ መድኃኒት ተሰጥቶ የሚጥል በሽታ መድኃኒታቸውን በትክክል ሊወስዱ ይችላሉ። የአእምሮ ችግር ከተከሰተ ግን ያው መድኃኒታቸውን ለሚጥል በሽታ የሚወሰደው መድኃኒትን አይወስዱም፣ እምቢ ይላሉ። ግን አእምሮአቸውን ከታከመ መድኃኒታቸውን በትክክል ሊወስዱ ይችላሉ። አንዳንዴ ደግሞ ብዙ ያው HIV/AIDS ላይ ያሉትም እንደዚህ ከእውነታ ውጭ የመሆኑ በሽታዎች ይከሰታሉ። እንደዚህ ነገሮች በሚከሰቱበት ጊዜ አካላዊ ህመማቸውን ለማከም በጣም አስቸጋሪ ስለሚሆን ያው ከሌላው ከአካላዊ በሽታ ሐኪሞች ጋር ሆነን እነዛን ሰዎች እንረዳቸዋለን። ከኦፕሬሽን በኋላም እንደዚሁ ኔቶ ፋይሎች ስሰራ ብዙ የገጠመኝ እዛ የጽኑ ህሙማን ክፍል ICU ውስጥ ብዙዎቹ ከኦፕራሲዮን በኋላ እንደዚህ የአእምሮ ህመም ይኖራቸዋል። እንደዚህ ከእውነታ ውጭ የመሆን እክሎች ይኖራሉ። እነዛም ሰዎች ያው በቲም በቡድን ከነዛ ሐኪሞች ጋር ሆነው ካልታከሙ በስተቀር የአካላዊ በሽታቸው ሁኔታ ጤናማ አይሆንም። ስለዚህ ይህን ሁሉ ለማሳየት የፈለኩት ምንድነው የአእምሮ ህመም ሳይንሳዊነቱን ተገንዝቦ በማንኛውም የህክምና ዘርፍ ውስጥ ሊከሰት እንደሚችል የማህፀንና ጽንስ ክፍል ውስጥ፣ የህፃናት ህክምና ውስጥ፣ የውስጥ ደዌ ህክምና ውስጥ፣ የአጥንት ህክምና ውስጥ፣ ብዙ የቆዳ ህክምና ውስጥ በብዙ መልኮች የሚታይ መሆኑን ለማስገንዘብ ነው። ሌላ አንድ በጣም የሚል ነገር ምንድነው የጋሪዮሽ ህመም የሚለው አለ። የሼርድ ሳይኮቲክ ዲስኦርደር ይባላል። ሼርድ የሆነ ላይክድ የሆነ ሼርድ የሆነ አንድ ሰው ባለው ቅድም ተናግረናል። ባለፈው ጊዜ እንደተናገርነው መጠራጠር ፓራኖያ የምንለው ነገር አለ። እንደዛ ውስጥ ከነሱ ጋር የሚኖሩ ሰዎች በዛ ብሬን ዋሽ ይደረጋል ወይ ደግሞ ያሳምኗቸዋል። ያ ልክ እንደዛኛው እንደታመመው ሰው ይላሉ። ማንኛውም አሁን ጎረቤት መርዝ ሊያበላን ነው፣ ሊያቆጣን ነው፣ ሊያጠፋን ነው የሚል ልጆች ይሰማሉ። ከዛ አብሮ የሚኖር ሰው ልክ እንደዛ አድርጎ ይወስድና በዛ ልክ ዋናው ሰውየው እንደታመመ ሆኖ ይታመማሉ። እንግዲህ እነዛ ሰዎች ከዛ ሰውዬ ነጥለን ስናሳድጋቸው ሌላ ቦታ ስንወስዳቸው መድኃኒትም ሰጥተናቸው ከዛ ይፈወሳሉ። ይህም አንድ ግንዛቤ መስጠት ያለብን ነገር ነው። ባለፈው ቪዲዮአችን እንደተጠቀሰው ከአደንዛዥ ዕፅ ጋር በተያያዘ በአሁኑ ጊዜ ብዙ የአእምሮ ህመሞች እየተከሰቱ ናቸው። እነዚህ ነገሮች ለምሳሌ አሁን ካናቢስ ሐሺሽ የሚባለው በተለይ የተወሰነ በአእምሮ ላይ በጭንቅላት ላይ የሚያመጣው የኬሚካል መዛባት የአእምሮ ህመም ይፈጥራል። ጫትም እንደዚሁ እንደሚፈጥር በደንብ ሌሎቹም አልኮል ሃሉሲኖሲስ ፓራኖያ የሚባል ነገር አለ። አልኮል ለብዙ ጊዜ የጠጡ ሰዎች ድምፅ ይሰማሉ። ቀድም ሌላው ሰው የማይሰማው ድምፅ ባለቤቱ እንደዚህ እንደምታጠቃው የሌላው ሰው ጎረቤት እንደሚያጠቃው እንደዛ እነዛ ሰዎች ያው ብዙ ጊዜ ህክምና አያገኙም። ግን ህክምና ማግኘት ያለባቸው ያው ሱሱንም እየታከሙ የአእምሮቸው ሁኔታ በመታከም ትልቅ ብዙ ለውጥ እና ጤናማ ሁኔታ ላይ የሚመለሱ አሉ። ይሄንንም በደንብ ልብ ማለት ያስፈልጋል። ሌላው ሁለተኛው እንትናችን ሌላ ይሄ ዴሉዥናል ዲስኦርደር የሚባል ነገር አለ በእኛ ሙያ። ያ ዴሉዥናል ዲስኦርደር ምንድነው? በአብዛኛው አሁን ስኪዞፍሬኒያ ላይ ስሜት ምናምን፣ እዚህ ግን ብዙ ጊዜ የአስተሳሰብ እክል ነው። አስተሳሰብ የአመለካከት እክል ነው ያለው። ምንም አይነት የተዘበራረቀ ባህሪ ሳይኖረው ደህና ልብስ ለብሶ ስራውን እየሰራ በአንድ ነገር ላይ ብቻ ችግር ሊኖር ይችላል። ለምሳሌ ባለቤቴ ወይ ደግሞ ምንድነው የሚባለው ቅናት ነው። ከቅናት ጋር የተያዘ ይቀናል። እንግዲህ ኖርማል ቅናት አለ፣ ጤናማ ያልሆነ ቅናት አለ።
ኖርማል ቅናቱ ምንድነው? አንድ ፍቅረኛው ወይ ፍቅረኛዋ ከሌላ ሰው ጋር በትክክል ማንም ሰው በሚያረጋግጠው መልክ ተንካለ ያ ኖርማል ነው። ግን ምንም ነገር ሳታረግ ወይ ምንም ነገር ሳላረግ ከሌላ ጋር ነው ታማኝ አይደለም ታማኝ አይደለሽም በሚል እዛ ላይ ነው ስራቸውን በደንብ ይሰራሉ። ማህበራዊ ተሳትፏቸው በጣም ጥሩ ነው። ሌላውም ራሳቸውን በደንብ ይጠብቃሉ። እዛ ላይ ብቻ ያንደዛ የሚከሰታል። ሌላው ኤሪቶማኒክ ዴሉዥናል ዲስኦርደር የሚለው አለ። አንድ ሰው በዚህ ህመም ሲጠመድ በጣም የታወቀ በህብረተሰቡ ውስጥ የታወቀ የሚያፈቅረው ከሱ ጋር ፍቅር እንዳለ ወይ የሀገር መሪ ሊሆን ነው ስታር ፊልም ሊሆን ይችላል። ከዛ ጋር ነው እንትን ያለው ሰዎች ወደ እኔ እንዳይቀርብ ከለከሉት ወይ ከለከሏት በሚል ያ ነው እንትን የሚለው። ሌላው ያው ቅድም እንዳልነው የማናህልኝነት ወይ ግራንዲዮዚቲ ዴሉዥን የምንለው አለ። በሱ ብቻ ሌላው ነገር ደህና ሆኖ ብቻ በዛ በኩል የዚህ መስሪያ ቤት ሁለት ሰዎች አሉ በእኔ ላይ የሚያሴሩ ብሎ ይላል። ግን ስራውን ይሰራል ምን ይላል? በቃ እነዛን ሰዎች ይከታተላል። ሌላ ነገር ደህና ነው፣ በሁሉም ነገር ደህና ነው። እና ያው ከስኪዞፍሬኒያ የሚለየው ይሄ ስኪዞፍሬኒያ ሌሎች ቅድም ያልናቸው ነገሮች ተጨማሪ የሆኑ ራስን መጣል፣ የሀሳብ መዘበራረቅ፣ የንግግር መዘበራረቅ እንደዚህ ነገሮች በተጨማሪ ይኖርበታል። ይሄኛው ግን በደንብ እንደማንም ራሱ ባለሙያ ካልሆነ በስተቀር ራሱ እንትን ሲናገር እንትን ካልተባለ በስተቀር ምንም ችግር አለ የማይባል አይነት ነገር ነው ያለው። ሌላው ደግሞ ሶማቲክ ዴሉዥን የምንለው አለ። አንድ ከባድ ነገር ወይ ኢንፌክሽን ወይ ደግሞ ይሄ የአንጀት ጥገኛትን ወይ ደግሞ ትላትል ነገሮች ሆዴ ውስጥ አለ፣ እባብ ሆዴ ውስጥ አለ፣ ደግሞ ቆዳዬ ውስጥ ገብቷል ብለው ለማስወጣት ሁሉ የሚሞክሩ አሉ። ያ ሐኪም ጋር ሁሉ ይሄዱና ይሄ ያለ ይሄን ካላወጣልኝ ወይ ደግሞ የተወሰነ የሰውነቴ ክፍል ተጎድቷል አንጀቴ በስብሷል ይላል። ያ ሐኪም ጋር ሄዶ ኦፕራሲዮን ካልሆነ በስተቀር የሚልበት ጊዜ አለ። ወይ ደግሞ ፊቴ ተጣሟል ሌላ ሰው ሆኛለሁ ኮስሞቲክ ሰርጀሪ ይደረግልኝ ብለው ውጭ ሀገር ሁሉ ይሄዱ አሉ። በደንብ ለብሰው በደንብ ብለው እንደዛ አይነት ነገር እንዳለን እንድንረዳ ያስፈልጋል። እንግዲህ የማናህልኝነቱ ላይ በተመለከተ ያው እኔ ከትልቅ ቤተሰብ ነኝ፣ ከንጉሳውያን ቤተሰብ ነኝ፣ ወይም ደግሞ እግዚአብሔር ቀብቶ የላከኝ ነኝ፣ እንደዚህ እኔ ነቢይ ነኝ የሚሉ በዛ ዙሪያ ደግሞ ሰዎችን ለማሳመን የሚሞክሩ እኔ በዚህ ምድር ላይ የእግዚአብሔር ተጠሪ ነኝ፣ ለእሱ እንደዛ ሆኖ ነው የሚታየው። ግን በደንብ ልብሱን ይለብሳል፣ ስራ ሌላ ስራ ይሰራል። በዛ ኤሪያ ላይ ብቻ ያ እንደዛ ሰው እኔ ነኝ፣ ንጉሳዊ ቤተሰብ ሳይሆን ንጉሳዊ ቤተሰብ ነኝ፣ ከዛ ነው የመጣሁት፣ ትልቅ ሀብት ሳይኖረው ብዙ ማንም ሰው የሌለው ሀብት አለኝ፣ እኔ እንደውም አገራችን ውስጥ ካሉ አንዳንድ ሀብታሞች ይጠራና ከዛም የበለጥኩ ነኝ የሚል እንደዚህ አይነት የአእምሮ ስራ መዛባት በተለይ የአስተሳሰብ መዛባት ሁኔታዎች እንዳሉ እግረ መንገዴን ለመናገር ፈልጌ ነው። አዎ እንግዲህ ያው የባህል ነገር አለ። ያ የባህል በየአካባቢው በየቦታው በሚሄድ ሰዎች አንድን ነገር ኒውትራላይዝ ለማድረግ ወይ ለመከላከያ ብለው ትክክል ይሁን አይሁን የሚጠቀሙበት አለ። እንዳልሽውም ቢላዋ ይዘው እንደውም ራስጌ ላይ ቢላዋ የሆነ ነገር አድርገው ሲገባ ማጥፎ በስመ አብ ብሎ ምን ብሎ ይላል። ያ ባህል ነው፣ አልነካውም ማለት ነው። ግን እኛ የምናየው የተከሰተውን ነገር ነው። አሁን ስትወልድ ከወለደች በኋላ እንደዛ ስትሆን ልክፍት ይዘዋት ነው፣ ሰይጣን ይዘዋት ነው፣ እርኩስ መንፈስ ነው ይላሉ። ልክ ሌሎኞቹም ህመምተኞች ሌላው ህመሞች እንዳየናቸው ስኪዞፍሬኒያ እንበለው ወይ ዴሉዥናል ዲስኦርደር እንበለው ባለፈው ጊዜ የጠቀስናቸው እዛ ላይ መተት ነው፣ ስህር ነው፣ እርኩስ መንፈስ ነው፣ እርግማን ነው። እሺ
ኃጢአት በኃጢአት ቤተሰብ ዘሩ ወይ ደግሞ ቅናያቱ ኃጢአት ስለሰራ ነው እግዚአብሔር ሊቀጣው ሲል ሲቀጣው ነው በሚል የሰው አመለካከት እንደዛ ይሆናል። ግን ያቺ ስትወልድ የታመመችው ልጅ እኛ እንደምናውቀው ሳይንሳዊ በሆነ መንገድ ነው የታመመችው። ያ ከመውለድ ጋር በተያያዘ ውጥረቶች ውጥረቶች ነበሩ ከዚህ በፊት። ደግሞ ውስጥ የሚሆኑ የሆርሞኖች መዛባት ሊኖር ይችላል። ወይም ደግሞ ቆይቶ አንዳንድ ጊዜ ልክ አሁን መውለዱ እንደ ትሪገር ወይም ደግሞ እንደ ምንድነው የሚባለው እንደ መጫር ያደረገውና ህመም ሊፈጠር ይችላል። አንዳንድ ሰው እኮ በሰርጉ ቀን ሁሉ ህመም የሚፈጠርበት አለ። እንግዲህ ሰርግ ጥሩ ነገር ነው። የሆነ ሁኔታ ውስጥ ሲገባ አገር ሲቀየር እንደዛ አይነት ህመም ሊፈጠርበት ይችላል። ያ እንግዲህ ታምቆ የቆየ ነገር እንደ አንድ ስትሬሰር የሆነ ስትሬስ የሚለው ነገር አለ። ያን ሲጭረው ህመሙ ይከሰታል። ስለዚህ በመውለድም ጊዜ ያለው ይሄ ነው። እዚህ ላይ መጠንቀቅ ያለብን ነገር በተለይ ከወሊዶች ላይ ህፃናት እንዳይጎዱ፣ የተወለዱ ልጆች እንዳይጎዱ። ኢንፋንቲሳይድ የሚባል ነገር አለ። ህፃንን መግደል እና ልጆቻቸው ህፃናቸውን ሊጎዱ ይችላሉ። ምን አድርጎ ሊያሳያቸው ይችላል? የሆነ አውሬ የሆነ እንትን አድርጎ ሊያሳያቸው ይችላል። ስለዚህ በተቻለ መጠን የአዋላጅ ነርሶች ጥንቃቄ እንደዚህ አብኖርማል የሆነ ጤናማ ያልሆነ ባህሪ ሲያዩ ቶሎ ህፃኑን መለየት፣ ከእናቱ ሌላ ቦታ ማቆየት፣ እናትዬ ደግሞ እንድትታከም ማድረግ። ባለፈው ጊዜ እንዳልኳችሁ ከጋንዲ ሆስፒታል ተደውሎ መታ ልጁ ሌላ ጋር ሆኖ እሷ ታክማ ወጣች። ከዛ ደህና ስትሆን ልጇን ተቀበለች፣ ልጇን መንከባከብ ጀመረች። ህክምና ባታደርግ ኑሮ ችግር ይፈጠር ነበር። አንዳንድ በአእምሮ የታመሙ ህመምተኞች የበሽታቸው ባህሪ ይሆንና የደህንነት አካል እንደሚከታተላቸው በወጡበት በገቡበት ሁሉ ካሜራ ገጥመው የእነሱን ሁኔታ እንደሚከታተል እንደዛ ሆኖ ይታያቸውና በጣም ይረባበሻሉ። እንደውም አንድ ጊዜ የደረሰ ነገር ራሱ ደህንነት መስሪያ ቤት ሄዶ እኔ ምን ስላደረኩ ነው እንደዚህ የምትከታተሉኝ ብሎ ሄዶ ሪፖርት ያደርጋል። ውጭ ሀገርም ሌላም ጋር ለዛ እንትን ይላሉ። ከዛ ያው ሁኔታቸው ይታይና ወደ የሚመለከተው ሐኪም ጋር ይመራሉ። ያው እነሱ ያውቃሉ እሱን እንደማይከታተሉ። ለሱ ግን እንደዛ ሆኖ ስለሚታየው ለሷ እንደዛ ሆኖ ስለሚታየው ቀጥታ ከስጋት የተነሳ ወደዛ መስሪያ ቤት ድረስ ወደ ደህንነት መስሪያ ቤት ድረስ የሚሄዱበት ጊዜ አለ። መከላከል 3 ደረጃዎች አሉት። አንደኛው የተከሰተው ነገር ጭራሽ እንዳይከሰት፣ ሁለተኛው የተከሰተ ነገር ስር ሳይሰድ ቶሎ እንዲታከም ኤርሊ አይደንቲፊኬሽን ይባላል፣ ቀደም ብሎ። ሌላው ደግሞ በህብረተሰቡ ውስጥ ጥናት ተደርጎ የተወሰኑ ሰዎች ህመም ሊኖራቸው ይችላል። እነዛ ሰዎች እንዲታከሙ የማድረግ ሁኔታ አንድ። 3ኛ ደረጃ ሪሃቢሊቴሽን ነው፣ ወይም ደግሞ ተሐድሶ። ከታከመ በኋላ ሌላ ጉዳት እንዳይደርስ መልሶ ህመሙ እንዳይነሳበት ለማድረግ የሚደረገው የህብረተሰብ እርዳታ፣ የቤተሰብ እርዳታ ሪሃቢሊቴሽን የምንለው ነው። ስለዚህ ሌላው ደግሞ እዛ አስቀድሞ መከላከል ላይ ምን ነገሮች ናቸው የአእምሮ በሽታ የሚፈጥሩት ወይም ከባድ የአእምሮ በሽታ የሚፈጥሩት ብለን ስናይ ለምሳሌ በብዙ ሀገራችን ጭምር የአደንዛዥ እጾች ናቸው፣ ሱሳሱስ ነገሮች። ስለዚህ ሰው ከሱሳሱስ ነገሮች ከአልኮል፣ ከጫት፣ ከሐሺሽ፣ ከትራማዶል፣ ሌሎችም መድኃኒቶች አሉ ፋርማሲ የሚሸጡ ሐኪም ሳያዝ ዝም ብሎ የሚወሰዱ መድኃኒቶች አሉ። ከነሱ ራሱን እስከጠበቀ ድረስ ከዚህ ነገር የመከላከል እድሉ ከፍ ይላል። ሌላው ስትሬስ ማኔጅመንት፣ ውጥረቶች። ለምሳሌ የዛሬ 10 ዓመት ሊከሰት የነበረ ነገር በከባድ ስትሬስ በከባድ እንትን ይደርስ አሁን ሊነሳ ይችላል። ስለዚህ ቢያንስ እንትኑ ማዘግየት ይኖራል ማለት ነው። ስለዚህ ሰላማዊ ህይወት፣ ሰላማዊ ኑሮ
እነዚህ ነገሮች ለዚህ ከባድ በሽታ ብቻ ሳይሆን ሌሎቹን ቀላል መካከለኛ ለሆኑ የአእምሮ ህመሞች ለመከላከል በእጅጉ ይጠቅማሉ። አዎ የቤተሰብ ሰላም፣ የሀገር ሰላም፣ የዓለም ሰላም በአጠቃላይ ደግሞ ራሱ ባለፈው ጊዜ ተናግረን ባለፈው እንትናችን ተናግረናል። ድህነት አስተዋጽኦ ያደርጋል። ስራ ማጣት አስተዋጽኦ ያደርጋል። ብዙ ነገሮች ምን ብለናል ባለፈው ጊዜ? ጠቅለል ባለ ሁኔታ ከባድም ይሁን ቀላል የአእምሮ ህመሞች ምክንያታቸው አንድ ማህበራዊ፣ ስነ ልቦናዊ፣ አካላዊ፣ ኢኮኖሚያዊ ብለን ጠቅሰናል ጠቅለል ባለ መልኩ። ስለዚህ ለመከላከልም የት ውስጥ ነው የሚገባው? እነዛ ውስጥ ነው። ማህበራዊ ህይወት ውስጥ ነው የሚገባው። ኢኮኖሚያዊ ሁኔታ ውስጥ ነው የሚገባው። ስለዚህ ሁሉም ተረባርቦ ድህነትን ካጠፋ፣ አገር ካደገች፣ በኢኮኖሚ ካደግን እነዚህ ሱሳሱስ ነገሮች ደግሞ አብረው ይመጣሉ እንጂ አሁን አሜሪካ አደገች፣ እዛ ያው ሱሳሱስ ነገሮች የበዙ ነው የሚሆኑት። ስለዚህ እነሱም ያው ጥንቃቄ እየተደረገ አብዛኛው ሰው ግን ከድህነት አረንቋ ሲወጣ ኢኮኖሚው ሲያድ ኑሮው ሲሻሻል የአእምሮ ችግሮች የመቀነስ አዝማሚያ ያላቸው። እንግዲህ በመጀመሪያ ለዚህ ለሚችለው መልእክት አንደኛ ማወቅ፣ ችግርን አውቆ እንደ ችግሩ አይነት መፍትሄ መፈለግ። ሁለተኛ ራስን መሆን። ሰው ራሱን ካልሆነ በስተቀር ኢሉኝታ ከፈራ እገሊት እከሌ ምን ይለኛል፣ ጓደኛዬ ምን ይለኛል፣ ሰው ምን ይለኛል ብሎ ካለ ይሰቃያል። በጣም መጠንቀቅ ያለብን ነገር ምንድነው? ግለሰቦች አሁን ችግር የደረሰባቸው ሰዎች እና ቤተሰቦቻቸው የሚሰቃዩት ስቃይ ሌላው ሰው አይጋራም። ራስን መሆን ያለብን ያልኩት እዚህ ላይ ነው። ችግሬን አውቄ ሳልሸማቀቅ ሳላፍርበት ምን ሳልል ችግሬ መፍታት አለብኝ። ከኔ አቅም በላይ የሆነ ነገር ሁሉ እርዳታ ያስፈልገኛል። ይሄ አንድ። በሌላው በኩል ደግሞ ይሄን ሕክምና በተመለከተ ሰዎች እንደው ዝም ብሎ የላዩን ሳይሆን ሕክምናው በደንብ መከታተል ያስፈልጋል። ሳይንሱ በሚለው መሰረት መሄድ፣ አንደኛ መድኃኒታቸው በአግባቡ በሰዓቱ በታዘዘው መሰረት መውሰድ እንዳለባቸው፣ ሐኪም ሳይነግሩ መቀነስ፣ መጨመር፣ ማቆም ጉዳት እንደሚያመጣ፣ ሐኪማቸውን ሁሉም ነገር የመጠየቅ መብት አላቸው። ስለ መድኃኒቱም ሐኪሙን ማስረዳት አለበት። ያለው የጎንዮሽ ያለው ጥቅም ከጉዳቱና ከጥቅሙ እንደሚበልጥ ማስረዳት ያስፈልጋል። እነሱም ያላቸውን ስጋት ሁሉ ያላቸውን ፍርሃት ሁሉ ሐኪማቸውን መጠየቅ ይችላሉ፣ መረዳት ይችላሉ። ግን ሐኪማቸው በዛ ሙያ የተመደበ ሰው ነው እንጂ መጠየቅ ያለባቸው ሌላ የሰፈር ጓደኛ፣ ቤተሰብ አይደለም። ህመሙ በተመለከተ ቤት መስራት ሲያስፈልግ ኢንጂነሩ ነው ማማከር የሚያስፈልገው። ሕክምናም በተለያዩ የሕክምና ሙያ ያሉ ሰዎች ስለዛ ህመም የሚመለከታቸው ሐኪሞችን ማማከር። የአእምሮ ችግርን በተመለከተ፣ ስትሬስ በተመለከተ፣ ውጥረት እንደዚህ በተመለከተ ግን በዚህ በአእምሮ ሕክምና ስራ ላይ የተመደቡ ሰዎችን ማማከር በጣም ያስፈልጋል። ሌላው ራስን ለአደንዛዥ ለሱሳሱስ ነገሮች አለማጋለጥ በጣም መጠንቀቅ ያስፈልጋል። በተለይ አሁን ወደፊትም በሚቀጥሉት ወደፊት በቪዲዮአችን እንማራለን። ሱስ ብዙ አይነት ሱስ ነው ያለው። በተለይ የማይታይ ሱስ የስውር ሱስ ከኢንተርኔት ጋር ከሶሻል ሚዲያ ጋር የተያዘው ብዙ ልጆች ብዙ ወጣቶች አእምሮ ተጎድተዋል። ስለዚህ የአእምሮ ህመም መከላከያ ምክሮች አንዱ ከነኚህ ሱስ ከሚፈጥሩ ስውርና ስውር ካልሆኑ ግልጽ ከሆኑ ለምሳሌ ግልጽ የሚሆኑት ጫት፣ አልኮል፣ ሲጋራ፣ ሐሽሽ ነው አይደል? ግልጽ ያልሆኑት ያው ፖርኖ፣ ከሴክስ ጋር ግንኙነት ያላቸው ነገሮች፣ ቪዲዮ ጌሞች ምናምን እነዚህ ነገሮች ሁሉ የአእምሮ ጠባሳን የአእምሮ ህመም ይፈጥራሉ። ሌላው የማስተላልፈው መልእክት
እርግጥ ደጋግሜ ተናግሬዋለሁ። የእኛ የምንሰጠው ሕክምና ከጠበል ከእምነት ጋር አይጋጭም። ይሄንን ሕክምናቸውንም እያደረጉ እምነታቸውን ኤክሰርሳይዝ ማድረግ ወይ እምነታቸውን መከተል፣ ጠበል መጠቀም። እርግጥ አንዳንድ መድኃኒቶች ምንነታቸው ያልታወቀ ከመድኃኒቱ ጋር እንኳንስ እሱ ይቅርና ሌላ መድኃኒት ለአካላዊ በሽታ የሚሰጥ መድኃኒት ከኛ ከምንሰጣቸው መድኃኒቶች ጋር እንትን ከሆነ ሊቃረኑ ስለሚችሉ እነሱን ማየት ያስፈልጋል። ስለዚህ በተቻለ መጠን እንደዚህ በተባብረን ብንሰራ ሰው እንዳይጎዳ ከባህል ሐኪሞችም ጋር ከእምነት አባቶችም ጋር ዘመናዊ ሐኪሞች ነን ተባብረን ብንሰራ የህመምተኞች ሳይጎዱ ቤተሰብ ሳይጎዳ የሰው የኑሮ ጥራት በጣም የተሻሻለ ይሆናል። አመሰግናለሁ። እንግዲህ በዛሬው ትዕግስት ወስዳችሁ በዛሬው ቪዲዮአችን ላይ ስለ ከባድ የአእምሮ ህመሞች አይተናል። መንስኤያቸው፣ መፍትሄያቸው እና እንዴት መከላከል እንደምንችልም ተምረናል። በቀጣይ ያልገባችሁ ነገር ካለ ደግሞ ስለዚህ ርዕስ ብናወራ ብትነግረን የምትሉ ነገር ካለ ያው ፈቃደኛ ነኝ። ስለነበረን ጊዜ በጣም አመሰግናለሁ።